ከአንቀጽ 39 መሰረዝ እስከ 5 የፌዴራል ስራ ቋንቋዎች መጽደቅ የሀገሪቱን ወደፊት የሚወስኑ ታሪካዊ ውሳኔዎች በተወሰኑበት በዚህ ወቅት በሌላ በኩል ደግሞ በናይሮቢ ኤምባሲ በኩል የተነሳው የፋይናንስ ምዝበራና የጃዋር መሐመድ ከባድ ውንጀላ የፖለቲካውን ምህዳር አግሎታል። በዛሬው መረጃችን ለሳምንታት የዘለቀውን ሀገራዊ ጉባኤ ፍልሚያና ያልተቋጩ ውሳኔዎችን እንዲሁም ከናይሮቢ የመጣውን አነጋጋሪ የዲፕሎማሲ ውዝግብ በዝርዝር ይዘንላችሁ ቀርበናል። ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ሰብስክራይብ በማድረግ ቤተሰብ የሆናችሁ አብራችሁን ቆዩ። ለሳምንታት የዘለቀው ሀገራዊ ጉባኤ የሀገሪቱን አንኳርና ስትራቴጂካዊ የፖለቲካና የማህበራዊ ጥያቄዎች በጠረጴዛ ላይ የወሰነ ሲሆን ተሳታፊዎች በአንዳንድ ጉዳዮች ላይ የጋራ መስማማት ላይ ሲደርሱ፣ በሌሎች ውሳኔ የሚሹ ነጥቦች ላይ ደግሞ ልዩነታቸውን በመያዝ መጠናቀቁ ታውቋል። በጉባኤው ከተደረሱት የጋራ መግባባቶች መካከል በባህልና በቋንቋ በዜግነት መብት እንዲሁም በህገ መንግስታዊ ድንጋጌዎች ላይ የተደረጉ ለውጦች ተጠቃሽ ናቸው። ከዚህ ቀደም ይገለገሉበት የነበረው ዓመተ ምህረት የሚለው አገላለጽ ቀርቶ የኢትዮጵያ አቆጣጠር በሚል እንዲተካ መስማማት ላይ ተደርሷል። ከዚህ በተጨማሪም የሂጅራ አቆጣጠር በብሔራዊ ደረጃ እንደ ተጨማሪ ካላንደር እንዲካተት ውሳኔ አግኝቷል። አንቀጽ 39ም በበርካታ የፖለቲካ ኃይሎች ዘንድ አታጋች ሆኖ የቆየው የህገ መንግስቱ እስከ መገንጠል የሚለው ድንጋጌ ከህጉ እንዲሰረዝ በሙሉ ድምጽ መወሰኑ ተገልጿል። አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛና አፋርኛ የፌዴራል መንግስት የስራ ቋንቋዎች እንዲሆኑ መግባባት ላይ የተደረሰ ሲሆን ብሔራዊ ቋንቋን በተመለከተ ግን ለጊዜው አስፈላጊ አይደለም በሚል ውሳኔው ተቀጥቷል። በተጨማሪም ከሁለትና ከዚያ በላይ ከሆኑ ብሔሮች የተወለዱ ዜጎች በይፋ በውህድ ማንነት እውቅና እንዲሰጣቸው የተስማሙ ሲሆን የመንግስት አወቃቀርም በፌዴራላዊ ስርዓቱ እንደቀጠለ ተወስኗል። የከተማ የፌዴራል ተጠሪነትና የኦሮሚያ ክልል ርዕሰ ከተማነትና ልዩ መብት ሁኔታ አሁን ባለው መልኩ እንዲቀጥል የተደረገ ሲሆን ሀገሪቱ ወደፊት በፓርላሜንታዊ ወይስ በፕሬዚዳንታዊ የመንግስት ስርዓት ትመራ የሚለው ነጥብ ሳይወሰን ቀርቷል። አሁን ያለውም የፌዴራል አርማ ያለው ሰንደቅ ዓላማ ይቀጥል ወይስ በሌላ ይተካ የሚለው ላይ ውሳኔ ሳይሰጥበት የምክር ቤቱም አባላት በቀጥታ በህዝብ ምርጫ ይወከሉ ወይስ በክልል ምክር ቤቶች በሚለው ላይ ልዩነት ተይዟል። በሌላ በኩል ጉባኤው በሁሉም ነጥቦች ላይ ሳይግባባ ቀርቷል። 4 መሰረታዊና ስሱ ጉዳዮች በልዩነት የተያዙ ሲሆን ኮሚሽኑ የተለያየ አቋም የተንጸባረቀባቸውን ነጥቦች አደራጅቶ ውሳኔ ለሚሰጠው አካል እንደሚያቀርብ አስታውቋል። የሀገራዊ ምክክር ኮሚሽኑ እንዳመላከተው በስምምነት የጸደቁት ምክረ ሀሳቦች ለህግ አውጪው አካል የሚቀርቡ ሲሆን በልዩነት የተያዙት ደግሞ ተጨማሪ ውይይትና ውሳኔ የሚያስፈልጋቸው መሆናቸው ተገልጿል። ቀጣይ መረጃችንን እንደሚከተለው የፖለቲካ ተንታኙና አክቲቪስት ጃዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ የስራ ዘመናቸውን አጠናቀው መሸኘታቸውን ተከትሎ በኤክስ ገጹ ላይ የሙስና ውንጀላና ጠንከር ያለ ሽሙጥ የተቀላቀለበት ረጅም መልእክት አጋርቷል። ጃዋር በአፋን ኦሮሞ ባሰፈረው በዚህ መልእክቱ ላይ ጀነራል ባጫ በናይሮቢ በነበራቸው አምባሳደርነት ቆይተው እሱን ለማስከታተል እንቅስቃሴውን ለመቆጣጠርና ጫና ለመፍጠር በሚል ከፍተኛ የገንዘብ መጠን ይመደብ እንደነበር አመላክቷል። አክሎም ጉዳዩን በሀገርኛ አነጋገርና በሽሙጥ በመግለጽ ይህ እኔን ለማስከታተል በሚል የተመደበ የቅድሚያ ክፍያ ወይም ማስያዣ ገንዘብ ዝም ብሎ ተበልቶ ቀረ ወይስ ተመላሽ አገኙ ሲል ጠይቋል። በተጨማሪም በጉዳዩ ላይ የኬንያ የጸጥታና የመረጃ አካላት ቅሬታ ሲያነሱ እንደነበር የጠቀሰው ጃዋር ባለስልጣናቱ ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገው ገንዘብ ውስጥ ለእኛ የደረሰን ግማሹ ብቻ ነው ማለታቸውን ሰንዝሯል። ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ሊሆን ይችላል ሲል በኤምባሲው የውስጥ አሰራርና በሂሳብ አያያዝ ላይ ከፍተኛ ጥርጣሬና ውንጀላ ሰንዝሯል። ይህ የጃዋር መሐመድ መልእክት ጀነራል ባጫ ደበሌ በኬንያ በነበራቸው የዲፕሎማሲ ቆይታ በገንዘብ የሚደገፍ የመከታተልና ጫና የመፍጠር እንቅስቃሴ ይደረግ እንደነበር ከመጠቆሙም በላይ በኤምባሲው የውስጥ አሰራር ውስጥ የፋይናንስ ምዝበራ እንደነበር የሚከስና አነጋጋሪ ጉዳይ ሆኖ ቀጥሏል። የዛሬው የፈጠነ ሚዲያ መረጃዎች እነዚህ ይመስሉ ነበር። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የፈጠነ ሚዲያ ቤተሰብ ይሁኑ።